ጸሎት የማያርግ ክርስቲያን ኃይል የሌለው ክርስቲያን ነው ይባላል። ይህ እውነት አይደለም። ኃይል የሌለው ክርስቲያን የለም። ጸሎት የማያርግ ክርስቲያን እንኳ ቢሆን ኃይል የሌለው አይደለም። የምናገረውን ተረድታችኋል? ምክንያቱም ኃይል የሚገኘው በጸሎት በኩል አይደለም። ሁለት አይነት ኃይሎች አሉ። አንደኛው ችሎታ ወይ ደግሞ አቢሊቲ ሲሆን ሌላኛው ደግሞ ስልጣን ወይ ኦቶሪቲ። ለችሎታው እሱ በእግዚአብሔር ቃል አማካኝነት በመንፈሳችሁ ውስጥ የሚገኝ ነው። በጸሎት የሚመጣ አይደለም። እኔ ጸልያለሁ፣ መጸለይም አለብኝ። ሳይጸልይ መኖር አይቻልም። ያለ ጸሎት እዚህ አልቆምም ነበር። እዚህም ከመምጣቴ በፊት ለረጅም ሰዓት ጸልያለሁ። መጸለይ ግዴታዬ ነው። ነገር ግን ለምንድን ነው የምጸልየው? እግዚአብሔር አንድ ነገር እንዲያደርግልኝ ለማድረግ አይደለም። የምጸልየው ከእግዚአብሔር አቅጣጫ ፍቃድና ለሕይወቴ ካለው ዓላማ ጋር ራሴን ለማስማማት ነው። ከእሱ ጋር ለመናበብ ነው። እሱ የሆነ ነገር እንዲያደርግ ለማስገደድ አይደለም። ራሴን መስመር ለማስገባት ነው የምጸልየው። ጸሎት መንፈሳችን ከእሱ አስተሳሰብ ጋር እንድንለማመድ ይረዳናል። አይታችኋል? ስለዚህ ጸሎት እስከዚህ ደረጃ ድረስ በጣም አስፈላጊ ነው። ጾምንም ይጨምራል፣ አስፈላጊ ነው። ነገር ግን ጸሎት ኃይልን ይዞ አይመጣም። ነገር ግን እናንተ ጸሎት የማታዘወትሩ ከሆናችሁና እንዲህ የሚሉ ሰዎችን ስትሰሙ ጸሎት የማያርግ ክርስቲያን ኃይል የሌለው ክርስቲያን ነው ስሉ እውነት ነው ብላችሁ ታስባላችሁ። ሰይጣን ብዙ ክርስቲያኖችን ውጤታማ እንዳይሆኑ የሚዘርፍበት አንዱ መንገድ ይህ ነው። ዲያብሎስን ለመገሰጽ አጋንንትን ለማስወጣት በሰይጣን ላይ ለመሰልጠን ከእግዚአብሔር ቃል እውቀት በልባችሁ ውስጥ በቃሉ ላይ ካላችሁ እምነትና የእግዚአብሔር ልጅ መሆናችሁን ከማወቅ ውጭ ሌላ ምንም አያስፈልጋችሁም። እሱም ማርቆስ 16:17 ላይ እንዲህ አለ፣ በስሜ አጋንንትን ያወጣሉ፣ በስሜ ያ ብቻ ነው። ጸሎት የማያርግ ክርስቲያን ኃይል የሌለው ክርስቲያን ነው ይባላል።